ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስትህ ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን ነው። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላት ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አልረፈድም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው። አንተ ጦር ግንባር ሄደህ ስትሞት የነሱ ልጆች አሜሪካ ውስጥ በርገር እየበሉ ነው። እናም የሞትክለት ባንዲራ ሳይሆን የነሱ ሮሌክስ ሰዓት እንደሆነ መጨረሻ ላይ ይገባሃል። የ40 ሚሊዮን ብር መኪና እንዲነዱ በሚሊዮን ልደት እንዲያከብሩ አንተን ሀገር ብለው ይሸውደዋል። ሽመልስና ዳነች የፈረሰች ሀገር አቅፈው አይቀሩ። መሄጃ አላቸው፣ አንተ ግን መሄጃ የለህም። ለ8 ዓመት በደምህ የገነባኸው የራሳቸውን ፎቅ እንጂ ያንተን ህይወት አይደለም። ቆም ብለህ አስብ። ለማን ነው የምትሞተው? ቆንጆ ሴት መርጠው ለሚጋደሙት ባለስልጣን ወይስ አንተን ለማሳደግ ብዙ መስዋዕትነት ለከፈሉ ቤተሰቦች? ሀገር ማለት ህዝብ እንጂ ኪሳቸው የሞላ ባለስልጣናት አይደሉም። ዛሬ አንድ ጥያቄ ልጠይቅ። ለነሱ የቅንጦት ህይወት ስትል የራስን ህይወት አሳልፈ ለመስጠት ዝግጁ ነህ? እና ምን ልልህ ነው? የራስ ህይወት ባለቤት ሁን። የውር ድንብር ታማኝነት ይቁም። እነሱ ፕላን ቢ ያላቸውና የውጭ ዜግነት የያዙ ከሆኑ አንተን እንደ መጠቀሚያ እንጂ እንደ ዜጋ ያዩ። ለእውነት እንጂ ለሰው አትገዛ። በዚህ ጉዞ ምን አተረፍ ብሎ መጠየቅ የጤነኛ አእምሮ ምልክት ነው። ካላተረፍክና ካጣህ መንገዱን የመቀየር መብትና ግዴታ አለብህ። ይህ ጦርነት በ24 ሰዓት የሚቆመው ፖለቲከኞች ልጆቻቸውን ግንባር ላይ ሲልኩ ብቻ ነው። ያንተ ደም ርካሽ ነው ወይስ ሞኝ ነህ? አንተ ግንባር ላይ አፈር ስትልስ፣ ያንተ ወንድም ጭቃ ውስጥ ሲሞት፣ የባለስልጣን ልጅ ግን አውሮፓ ውስጥ ናይት ክለብ ላይ ናቸው። አንተ ሬሳ ስትቆጥር እነሱ ባንክ አካውንታቸውን ይቆጥራል። ጦርነት ማለት እርስ በርስ የማይተዋወቁ ድሆች የሚገዳደሉበት፣ እርስ በርስ የሚተዋወቁ ባለሀብቶች ግን የሚከብሩበት የንግድ ድግስ ነው። ለምን ጦርነቱ እንደማይቆም ልንገርህ። ምክንያቱም ዋጋውን እየከፈሉ ያሉት እነሱ አይደሉም። እናም ይህ ጦርነት የሚቆመው በአንድ ነገር ብቻ ነው። ፖለቲከኞች መጀመሪያ የራሳቸው ልጆች ግንባር ላይ ሲያሰልፉ ብቻ። እስኪ ንገረኝ፣ የባለስልጣን ልጅ ግንባር መሄድ አለበት የሚል ሕግ ቢወጣ ጦርነቱ በ24 ሰዓት ውስጥ አይቆምም ትላለህ? አንድም የባለስልጣን ልጅ ግንባር ላይ ሲሞት አይተህ ታውቃለህ? ካላየህ በፍጹም ብለህ ኮሜንት ላይ ጻፍልኝ። ካየህ ደግሞ አማራ እርስ በርስ ሲጠላለፍ ማን እያጨበጨበ እንደሆነ ታውቃላችሁ? የትናንቱ ገዳያችሁ። ከጽምዶ ጋር ስትራቴጂያዊ ወዳጅነት መፈለግ ራስን ለዳግም እልቂት ማዘጋጀት ነው። ማይካድራ ላይ የፈሰሰው ደም ሳይደርቅ በጠላትህ ጠላትነት አትመካ። እሱ አጋጣሚ ጠባቂ እንጂ ወዳጅ አይደለም። እያልኩ ያለሁት አንድ የሆነ አማራ ህዋትንም ሆነ ማናቸውንም ኃይል ይረታል። ልዩነታችን በቤታችን እንፍታ። ወንድምህ ባይመችህ እንኳን ከባድ ግን ይሻላል። ትናንት በአማራ ላይ ብዙ ጥፋት ከፈጸመ ኃይል ጋር ስምምነት መፈጸም የቻለ አእምሮ እንዴት ከራስ ወንድም ጋር ስምምነት መፍጠር ያቅታል? የአማራ የብልጽግና አመራሮች ኩራታችሁን ሰብራችሁ ለወንድሞቻችሁ እጃችሁን ዘሩ። እናንተ በፈጠራችሁት ክፍተት ነው ህዋት ዳግም ሊያንቀን እየገባ ያለው። የውስጥ እርቅ ማለት እጅ መስጠት አይደለም። የውስጥ እርቅ ማለት ለባዕድ ቀዳዳ ለመስጠት ማለት ነው። ከአማራ የብልጽግና አመራሮች ጋር መቀመጥ መሸጥ አይደለም፣ ቤትን ካጥፊ መጠበቅ እንጂ። ጽምዶ ደጅ ቁመህ ለህልውና ዋስትና ልናገኝ አንችልም። አንተ እጽ ነው ጠመንጃ እንድትይዝ የገፋፋ የውጭ ጠላት ሳይሆን የገዛ መንግስት ነው። ሐሳብን በሐሳብ መሞገት ሲያቅተው ካቴና የሚያመጣ ስርዓት ለህዝቡ አንድ አማራጭ ብቻ ሰጥቷል፣ እሱም ጫካ ነው። መናገር በተከለከለበት ሀገር ጥይት የግድ ይነግሳል። የታፈነ ንዴት መጨረሻው ጦርነት እንጂ ሰላም ሆኖ ያውቅ። እነ ክርስቲያን ታደለና ጋዜጠኞቻችን የታሰሩት ወንጀል ሰርተው ሳይሆን እውነት ስለተናገሩ ነው። እውነትን ማፈን ደግሞ ለራስ መቃብር መቆፈር ነው። በሐሳብ የማይስማማን ሰው ማሰር ይቀላል ወይስ ማሳመን? ለመሆኑ ኢትዮጵያ አሁን ያለችበት ሁኔታ ለማን ይጠቅማል? ሐሳባችሁን ኮሜንት ላይ ጻፉልኝ። ኢትዮጵያ የምትደማው ችግሮች በጠመንጃ ይፈታሉ በሚል መንግስትና ታጣቂዎች ነው። ህዝቡ ደግሞ ጦርነት ሰልችቶታል። ኢትዮጵያ እንድትድን ከተፈለገ መንግስት ዛሬውኑ 2 መራራ መድኃኒቶችን መዋጥ አለበት። ይህ ካልሆነ ግን መጨረሻው ጨለማ ነው። አንደኛ፣ የፖለቲካ እስረኞችን መፍታት። ይህ ለመንግስት ሽንፈት ሳይሆን የሸፈተ ልብን ለመክፈት የሚደረግ ታላቅ የጀግነት እርምጃ ነው። ቁልፉ ያለው እጅ ላይ። ከዚያ ውጭ ግን በሩ ተቆልፎ ኑ እንነጋገር ማለት ትርፉ መዘባበቻ መሆን ነው። ሁለተኛ፣ መሪነት እንዳ
አባትነት መንግስት የታጠቁትን እንደ ጥላት ሳይሆን እንደ ጠፉ ልጆቹ ይያቸው። ቁስል በሳት አይታከም በፍቅርና በውይይት እንጂ። የራስን አካል ተዋግቶ ደግሞ ማሸነፍ አይቻልም። ሰላም ለማውረድ ራስን ዝቅ ማድረግ ከጠመንጃ በላይ ኃይል አለው። ለመሆኑ ለሀገር ሰላም ተብሎ የሚደረግ ይቅርታ ጀግንነት አይደለም ትላላችሁ? እናንተስ? ሰላም እንዲመጣ የውርደታችን ታሪክ ይዘመን። በዚህ ሁኔታ አማራ የሚባል ብሔር ከ5 ዓመት በኋላ አይኖርም። ትግራይ ለዓላማዋ ትሞታለች። ኦሮሞ ለስልጣኑ ይተባበራል። አማራ ግን ወንድሙን ገድሎ ካልፎከረ እንቅልፍ አይወስደውም። ኦሮሞ ቢጣላም ቤቱን አያፈርስም። እኛ ግን መጀመሪያ የምናፈርሰው የገዛ ቤታችን። ቢሮ የተቀመጠው ባንዳ ይባላል፣ ጫካ የገባው ሽፍታ ይባላል። መሃል ላይ ህዝቡ እንደ ቅጠል ይረግፋል። የቢሮው አመራር ወንበር ፍለጋ ህዝቡን ይሸጣል። የጫካው ታጋይ ስም ፍለጋ ወንድሙ ላይ ይተኩሳል። አሁን ቁርጡን እንነጋገር። አማራን ያጠፋው ማን ነው? ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ጦርነቱ ተጀመረ የሚል ወሬ ሚዲያውን ተቆጣጥሮት ውሏል። ሲጀመር ጦርነቱ መቼ አቆመና? አብይ አህመድ ከመጣ ጀምሮ እኮ ሀገሪቱ ጦርነት ላይ ናት። እውነቱን እንነጋገር። ባለፉት 6 ዓመታት ውስጥ ሀገሬ ሰላም ናት ብለህ በልብ ሙሉነት የተናገርክበት አንድም ቀን የለም። አብይ አህመድ ቤተ መንግስት ከገባ ጀምሮ ጥይት ያልተተኮሰበት ቀን፣ እናት ልጇን ያልቀበረችበት አንድም ሰከንድ የለም። ቤተ መንግስቱ በጌጣጌጥና በፓርክ ሲያሸበርቅ፣ የኢትዮጵያ ምድር ግን በደም ታጥቧል። መሪው ስለ ውበት ይተርካል፣ ህዝቡ ግን በየጫካው ይታረዳል። ጦርነቱ ኑሯችን፣ ሞት ደግሞ የዕለት ተዕለት ዜናችን ሆኗል። እስከ መቼ ነው በወንድሞቻችን መቃብር ላይ የምንቆም? ይሄ ክፉ ጊዜ አልፎ የጥይት ድምፅ የማንሰማባትን፣ እናቶች የማይረዱባትን፣ ሰላም የሰፈነባት ኢትዮጵያን ለማየት ያብቃል።